ፔይ አውት ገንዘቡን ወደ ኢትዮጵያ ማምጣት ነው። ስለዚህ በአሁኑ ሰዓት ምቹ የሆኑ ሁለት መንገዶች አሉ። አንደኛው በባንክ ማስተላለፊያ ነው፣ ሪሚታንስ የሚባለው። አጋርህ በዌስተርን ዩኒየን ወይም ደግሞ በሪያ ወይም ደግሞ በሌሎች ፈጣን ገንዘብ ማስተላለፊያዎች ወደ ኢትዮጵያ ባንክ አካውንት ወይም ወደ ቴሌብር መላክ ይችላል። ወደ አራተኛውና ወደ መጨረሻው መንገድ ደርሰናል። ዘ አድሚን ወርክራውንድ የዳይሬክት ሞኔታይዜሽን እውነተኛው አሰራር። በህይወታችሁ ውስጥ ትልቁ ስህተት እንቅፋት ወይም ደግሞ አጥር ሲያጋጥምህ ወዲያውኑ እጅ መስጠት ነው። አጥር ሲያዩ የሚመለሱ ተሸናፊዎች ብቻ ናቸው። ጎበዞች ግን አጥርን ተሻግረው ወይም አዲስ መንገድ ፈጥረው ግባቸው ላይ ይደርሳሉ። አሁን የማሳያችሁ ስለ አራተኛውና ብዙዎችን እንቅልፍ ስለነሳቸው ጉዳይ ነው። የፌስቡክ ቪዲዮዎችን ሞኔታይዝ አድርጎ በዶላር መከፈል። በየቀኑ ዩቲዩብ ላይ ስትገባ VPN ተጠቅመህ ፌስቡክን ሞኔታይዝ አድርግ ወይም ደግሞ ይህንን አፕሊኬሽን አውርደህ ፌስቡክ በቀጥታ እንዲከፍልህ አድርግ የሚሉ ስፍር ቁጥር የሌላቸው ቪዲዮዎችን ትመለከታለህ። እውነቱን እንነጋገር ከተባለ እነዚህ ሁሉ የቪው ማግኛ ውሸቶች ናቸው። ፌስቡክ ወይም ደግሞ ሜታ መጀመሪያ ላይ ነግራችኋለሁ፣ እጅግ በጣም ዘመናዊ የሆነ የጂፒኤስ እና የአይፒ መከታተያ ዘዴዎች አሉት። ዝም ብለህ ነፃ VPN ስላበራህ ብቻ ፌስቡክን ማታለል አትችልም። እንዲያውም VPN መጠቀምህ ገጽህ ወይም ደግሞ ፔጅህ ላይ ፖሊሲ ቫዮሌሽን ወይም ደግሞ ህግ መጣስ የሚል ቀይ ካርድ እንዲለጠፍብህ ያደርጋል። እውነታው ግን ፌስቡክ ኢትዮጵያን ክፍያ ወደሚፈጸምባቸው ኤሊጂብል ካንትሪ ዝርዝር ውስጥ እስካሁን አላካተታትም። ይህ መቀበል ያለብን እውነታ ነው። ነገር ግን ይህ ማለት ኢትዮጵያ ውስጥ ሆነን ከፌስቡክ ቪዲዮዎች 100% ህጋዊ በሆነ መንገድ በዶላር መከፈል አንችልም ማለት በጭራሽ አይደለም። ይቻላል። ለዚህ ደግሞ ብቸኛው እውነተኛና የሚሰራው መንገድ ዘ አድሚን ወርክራውንድ ወይም ደግሞ የአስተዳዳሪው ስልት ይባላል። ይህንን ስራ ከጅምሩ እስከ ፍጻሜው ምንም አይነት ውሸት ሳይኖርበት ደረጃ በደረጃ እንዴት እንደምትተገብሩት በዝርዝር አሳያችኋለሁ። ዝግጁ ከሆናችሁ እያንዳንዱን ሚስጥር እንፈትሽ። ዘ አድሚን ወርክራውንድ የአስተዳዳሪው ስልት ፍልስፍና። ለመሆኑ ይህ የአስተዳዳሪው ስልት ዘ አድሚን ወርክራውንድ እንዴት ነው የሚሰራው? የፌስቡክ ህግ አንድ የቪዲዮ ክሬተር ኢትዮጵያ ውስጥ መኖር የለበትም አይልም። ፌስቡክ የሚለው የገጹ ባለቤትና ክፍያ የሚቀበለው ሰው ወይም ደግሞ ዘ ፔይ አውት አማውንት ኦነር ክፍያ በሚፈጸምበት ሀገር ውስጥ መኖር አለበት ነው። ይህ ማለት በአንድ የፌስቡክ ገጽ ላይ ሁለት ዋና ዋና ሚናዎች አሉት ማለት ነው። አንደኛው ኮንተንት ክሬተር፣ ይህ አንተ ነህ። ኢትዮጵያ ውስጥ ሆነ ቪዲዮዎችን ትሰራለህ፣ ኤዲት ታደርጋለህ። ሁለተኛው ዘ ፋይናንሻል አድሚን ነው። ይህ ክፍያ በሚፈጸምበት ሀገር ለምሳሌ አሜሪካ፣ አውሮፓ፣ ኬንያ፣ ዱባይ ወይም ደቡብ አፍሪካ፣ ሌሎች ማት ሀገሮች አሉ። እነዛ ውስጥ የሚኖር በጣም የምታምነው የቅርብ ሰው ነው። አንተና ይህ በውጭ ሀገር የሚኖረው ሰው በሽርክና ትሰራላችሁ፣ በጋራ ማለት ነው። አንተ በጉልበትህና በእውቀትህ ይዘህ ኮንተንቶችን ክሬት ስታደርግ፣ እሱ ደግሞ በህጋዊነቱና በባንክ አካውንቱ የገንዘብ ፍሰቱን ማኔጅ ያደርጋል። ይህ 100% ህጋዊና ፌስቡክ የማይከለክለው አሰራር ነው። ይህንን ስራ በተግባር ለመጀመር ግን እጅግ በጣም ጥንቃቄ የሚሹ 4 ወሳኝ ደረጃዎችን ማለፍ አለባችሁ። አንደኛው ደረጃ ፔጅ ክሪኤሽን፣ ገጹን በትክክለኛው መንገድ መክፈት። ብዙ ሰዎች ስህተት የሚጀምሩት ገና ገጹን ክሪኤት ሲያደርጉ ነው። ኢትዮጵያ ውስጥ ሆነ በሀገር ውስጥ IP አድሬስ ፔጅ ክሪኤት ካደረግ ፌስቡክ ገና ከመጀመሪያው ገጹን ኢትዮጵያ ውስጥ ያለ ገጽ አድርጎ ይመዘግበዋል። በኋላ ሞኔታይዝ ለማድረግ ስትሞክር የሀገር መቀየር ሂደቱ በጣም አስቸጋሪ ሊሆንብህ ይችላል። ስለዚህ ትክክለኛው መንገድ በውጭ ሀገር የሚኖረው ጓደኛ እዚህ ሀገር ሆኖ አዲስ የፌስቡክ ፔጅ እንዲከፍትለት አደርጋለህ። እዚህ ጋር ከኔ ጋር ውጭ ሀገር ሆናችሁ ከኔ ጋር በዚህ መንገድ ልትሰሩ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉኝ። ገጹን ከከፈተ በኋላ የአንተ የግል ፌስቡክ አካውንት በገጹ ላይ ኤዲተር ወይም ደግሞ ታስክ አክሰስ ይዘት የመጫን ፍቃድ ብቻ እንዲሰጥህ ታደርጋለህ ማለት ነው። እሱ ግን የፔጁ ፉል ኮንትሮል አድሚን ሆኖ ይቀጥላል። በዚህ ጊዜ ፌስቡክ ገጹን የሚመዘግበው ክፍያ በሚፈጸምበት ሀገር ውስጥ እንዳለ ገጽ አድርጎ ነው። አንተ ከኢትዮጵያ ሆነህ ቪዲዮዎችን ብትጭንም የገጹ ዋና ባለቤት በውጭ ሀገር ባለ ሰው እጅ ስላለ ምንም አይነት የስፍራ ህግ ወይም ደግሞ ካንትሪ ኤሊጂቢሊቲ ፖሊሲ አይጥስም ማለት ነው። ሁለተኛው ደረጃ የሞኔታይዜሽን መስፈርቶችን ማሟላት። ፌስቡክ ቪዲዮ ላይ ማስታወቂያ ወይም ደግሞ ኢንስትሪም አድስ እንዲያስገባና መክፈል እንዲጀምር የሚከተሉትን መስፈርቶች መጠየቅ ይጀምራል። ቢያንስ 5000 ፎሎወሮች ሊኖርህ ይገባል ይልሃል። ከዚያም በኋላ ባለፉት 60 ቀናት ውስጥ ቢያንስ 60000 ሰዓት ማግኘት አለብህ። ዩቲዩብ ላይ 4000 ሰዓት አይደል? ፌስቡክ ላይ 60000 ሰዓት። ግን
ግን ፌስቡክ በጣም ነው ሪች የሚያደርገው እንደ ዩቲዩብ አይደለም። ከዛም በኋላ በገጽህ ላይ ቢያንስ 5 ንቁ አክቲቭ የሆኑ የራስህ ቪዲዮዎች መጫን አለባቸው ይላል። ያው 5 ቪዲዮ ካልጫንክማ ዝም ብሎ 60 ሺህ ቪው አይደርስም። እነዚህ መስፈርቶች ለማሟላት ቁልፉ ፌስቡክ ሪሎችን መጠቀም ነው። በአሁን ሰዓት ረዥም ቪዲዮዎችን ከማሰራጨት ይልቅ አጫጭር ሪሎችን በሚሊዮን ለሚቆጠሩ ሰዎች ማሳየት ፌስቡክ ላይ በጣም ቀላል ነው። በቀን 2 ወይም 3 ጥራት ያላቸው እና ሰዎች እስከ መጨረሻው የሚያዩቸው ሪሎችን ፖስት ካደረግ በጥቂት ሳምንታት ውስጥ 60 ሺህ ደቂቃዎችን በቀላሉ ማሳካት ይቻላል ማለት ነው። ወደ ሶስተኛው ደረጃ እንምጣ። ታክስ ሴትአፕ ወይም ደግሞ የአፕሊኬሽን እና የታክስ ጉዳይ ነው። እሺ ክሬት ተደረገ፣ ስራዎችን ሰራን፣ ከዛ በኋላ ሞኔታይዝድ መስፈርት ተሟላ። ከዛ በኋላ በውጭ ሀገር ያለው አጋርህ ፔጁ ላይ ገብቶ ሴት አፕ ሞኔታይዜሽን የሚለውን ቁልፍ ይጫናል። ይህ ሶስተኛውና እጅግ በጣም ጥንቃቄ የሚፈልገው ደረጃ ነው። እዚህ ጋር ፌስቡክ የሚከተሉትን መረጃዎች በጥብቅ ይጠይቃል። አንደኛ ህጋዊ ስምና የተወለድክበት ቀን እንዲሁም የመኖሪያ አድራሻ። የመኖሪያ አድራሻው ክፍያ የሚፈጸምበት ሀገር ያለው አድራሻ ማለት ነው። ከዛ ታክስ ወይም ደግሞ የግብር መለያ ቁጥር ታክስ አይደንቲፊኬሽን ነምበር ቲን ነምበር ማለት ነው። ለምሳሌ አሜሪካ ውስጥ ከሆንክ SSN ወይም ደግሞ ITIN ቁጥርን ይጠይቃል። ኬንያ ውስጥ ከሆነ ደግሞ KRA ወይም ደግሞ ፒን ይጠይቃል። ከዛም በኋላ ሶስተኛ ላይ ፔአውት ሜተድ ነው፣ የባንክ አካውንት ነው። ገንዘቡ በቀጥታ የሚገባበት በውጭ ሀገር ያለ የባንክ አካውንት ወይም ደግሞ የፔኖር አካውንት ይጠይቃል ማለት ነው። ይህንን መረጃ መሙላት ያለበት በውጭ ሀገር የሚኖረው አጋርህ በራሱ ህጋዊ መረጃ ብቻ መሆን አለበት። የአንተን የኢትዮጵያ መረጃ እዚህ ጋር ለማስገባት ከሞከርክ ማመልከቻው ወዲያውኑ ነው ከነሙሉ ቻናሉ ፌል የሚያደርገው። ፌስቡክ ገጹን መርምሮ በጥቂት ቀናት ውስጥ ያጸድቀዋል። 2 ቀን 3 ቀን ግፋ ቢል 5 ቀን ከጸደቀ በኋላ ፖስት በምታደርጋቸው ቪዲዮዎች ላይ ማስታወቂያዎች ላይክ እንደ ዩቲዩብ መታየት ይጀምራሉ። ዶላሩም በውጭ ሀገሩ ባንክ ውስጥ መከማቸት ይጀምራል ማለት ነው። ወደ አራተኛው እንለፍ። ዘ ትረስት ፋክተር፣ ትልቁ ስጋትና የታማኝነት ጉዳይ። ሰው ሁለት ሆኖ ሲሰራ እሱ ነው በቃ ቻሌንጅ የሚያደርገው። ተማምኖ ምን ያክል ጊዜ አብሮ እየሰሩ መቀጠል ይቻላል የሚለው ማለት ነው። እዚህ ጋር ወደ እውነተኛውና ማንም ዩቲዩበር ወደማይነግራችሁ ትልቁ ማስጠንቀቂያ እንምጣ። ይህ አሰራር እጅግ በጣም ታማኝ የሆነ ሰው ይፈልጋል። በየወሩ ፌስቡክ ክፍያውን በውጭ ሀገር ባለው ሰው ባንክ ውስጥ ያስገባል። ያ ሰው ወደ አንተ ካላከለህ ወይም ገንዘቡ አልገባም ብሎ ቢዋሽህ ወይም የፌስቡክ ገጹን ፓስወርድ ቀይሮ ቢወስድብህ ምንም ልታደርገው የምትችለው ህጋዊ የሆነ ነገር የለም። ምክንያቱም በፌስቡክ ህግ መሰረት የገጹ ህጋዊ ባለቤት እሱ ነው። ስለዚህ ይህንን ስራ ከመጀመርህ በፊት የሚከተሉትን ህጎች በጥብቀት እንድትከተል እነግርሃለሁ። አንደኛ የቅርብ ቤተሰብ መምረጥ ነው። አጋርህ፣ ወንድምህ፣ እህትህ ወይም ደግሞ ለብዙ ዓመታት በታማኝነት የምታውቀው የቅርብ ጓደኛህ መሆን አለበት። ሁለተኛ ደግሞ የገቢ ክፍፍሉን በግልጽ መነጋገር ነው። እሱ ግብር ወይም ደግሞ ታክስ ስለሚከፍልበትና በስሙ ስለሚሰራ ከምታገኘው ገቢ ላይ የተወሰነ ፐርሰንት ለምሳሌ 20% or 30% ለእሱ ልትሰጠው ይገባል። ይህ እሱም በደስታና በታማኝነት አብሮህ እንዲሰራ ያደርገዋል። ሶስተኛ ስጋቶችን መቆጣጠር ነው። በውጭ ሀገር የምታምነው ሰው ከሌለህ እባክህ ሰበብ መደርደር አቁም። አራተኛው መንገድ ተውና ወደ መጀመሪያው ድሮፕ ሺፒንግ፣ ሁለተኛው ሜታ አድስ እና ሶስተኛ ላይ የነገርኳችሁ ትራፊክ ፋነሊንግ መንገዶች ተመለስና እነዚያ መንገዶች ምንም አይነት የውጭ ሀገር ሰው ሳይፈልጉ በራስ ጥረት ብቻ እጅግ ከፍተኛ ገቢ ሊያስገኙልህ የሚችሉ መንገዶች ናቸውና ወደ እነሱም ትኩረት አድርግ። አምስተኛው ደረጃ ዘ ፔይ አውት፣ ገንዘቡን ወደ ኢትዮጵያ ማምጣት ነው። ስለዚህ በአሁኑ ሰዓት ምቹ የሆኑ 2 መንገዶች አሉ። አንደኛው በባንክ ማስተላለፊያ ነው፣ ሪሚታንስ የሚባለው። አጋርህ በዌስተርን ዩኒየን ወይም ደግሞ በሪያ ወይም ደግሞ በሌሎች ፈጣን ገንዘብ ማስተላለፊያዎች ወደ ኢትዮጵያ ባንክ አካውንት ወይም ወደ ቴሌብር መላክ ይችላል። ሁለተኛው ደግሞ ወደ ፔኖር አካውንትህ ማስላክ ነው፣ የተለያዩ ኦንላይን ግዢዎችን ለመፈጸምም ስለሚጠቅመን። ኦልሬዲ ቪዲዮውን እያገባደድን ነው፣ ግን በጣም አስፈላጊ የሆነ ወሳኝ ነገር ልንገራችሁ። በህይወት ወደ ኋላ የቀራችሁ የመሰላችሁ ምን ማድረግ እንዳለባችሁ ስላልገባችሁ ወይም ደግሞ እድለኛ ስላልሆናችሁ ወይም በኢኮኖሚ መጥፎነት ምክንያት አይደለም። የምትማሩት ነገር ላይ ስለምትንቀረፈፉና ቶሎ ወደ ተግባር ስለማትገቡ ነው። ዛሬ 4 እውነተኛ መንገዶችን ሰጥቻችኋለሁ። ይህንን ቪዲዮ አይቶ መዝጋት መማር አይደለም። በየቀኑ ማቀድ ብቻ መማር አይደለም። መማር ማለት አሁኑኑ መስራት መጀመር ነው። ለመጀመሪያ ጊዜ ስትሞክሩ ስህተት ልትሰሩ ትችላላችሁ። ጅል መስላችሁም ልትታዩ ትችላላችሁ። ነገር ግን ራሳችሁን ዝቅ አድርጋችሁ በመስራት ውስጥ ካላለፋችሁ በስተቀር በፍጹም ማድረግ አትችሉም። የእናንተ የወደፊት ህይወት የሚወሰነው አሁን ባላችሁ እውቀት ላይ ሳይሆን በምን ያህል ፍጥነት ራሳችሁን ለመቀየርና ለመስራት
ለመስራት ፈቃደኛ ናችሁ በሚለው ላይ ነው። ምናልባት ይህ ቪዲዮ እስከዛሬ ከሰራሁት ቪዲዮ በጣም አድካሚው በጣም ረጅም ደቂቃ የፈጀውና ዲቴይል እያንዳንዱን ነገር አብጠርጥሬ የነገርኩባችሁ ቪዲዮ ነውና ይህ እንደዚህ አይነት ቪዲዮ ይደገም ወይስ እንደ በፊቱ አጫጭር ቪዲዮዎች ይሰሩ? በሱም ላይ አስተያየት እንድትሰጡኝ ፈልጋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ፉአኒኪር ነው። ስለዚህ የምርጡን የፉአኒኪር ቤተሰቦች ተቀላቀሉ። እኔ ፉአድ ነበርኩ። በቀጣይ እንደ ዛሬው እውነተኛና ታማኝ የሆነ መረጃ ይዤላችሁ እስክንገናኝ ድረስ ስሩና አሸንፉ። ማሰላም